በቻይና 1400 ኪሎ ሜትር አብረን እንንዳ። ለስራ ራቅ ወዳለ ሲቲ ሄድ ነበር። በዚህኛው ፕሌን ወይም ትሬንን አላስቀደምኩኝም። በመኪና ለመሄድ ነበረ የፈለኩት። ያን ያረኩበት ምክንያትም ይሄን ቪዲዮ ስንቀርጸው ሆሊዴ ነበረ ቻይና ላይ። ከዛ በተጨማሪም የምሄድበት ሲቲ ላይ ወደ 7 ቀን አካባቢ ስለምቆይና መኪና ስለሚያስፈልገኝ እንዲሁም የቻይና ረዣዥም መንገዶችን ደግሞ ኤክስፒሪየንስ ማድረግ ስለፈለኩኝ ነው። ከዚህ ፊት ከ5 ሰዓት በላይ ቻይና ላይ ነድቼ አላቅምና ያን ኤክስፒሪየንስ ለማድረግ ነበረ በመኪና ለመሄድ ፕሪፈር ያደረኩት። በመጀመሪያ ከጓንጁ ከመውጣታችን በፊት የኢትዮጵያ ምግብ እንዳያምረን ብለን የኢትዮጵያ ምግብ በመብላት ነበረ የወጣ ነው። ያው ደስታ የኢትዮጵያ ሬስቶራንት ከአዲሱ ሜኑዋቸው ላይ ደስታ ኮምቦ ነበር የተመገብነው። በጣም አሪፍ ዲነር ነበረ። እንዲሁም ኮፊ መንገድ ብለን ኮፊያችንን ጠጣን። እኛ ከበላን ዘንድ ደግሞ መኪናዋም ትብላ ብለን መኪናዋን ፉል አደረግናት። እዚህ ነዳጅ በሊትር 7 RMB አካባቢ ነው። በኢትዮጵያ 153 ብር አካባቢ ማለት ነው። ነዳጅ በሊትር ኢትዮጵያ ስንት ነው? እስኪ ኮሜንት ላይ አሳውቁኝ። መኪናዋ ሃይብሪድ ናት። በፉል ነዳጅ ወደ 1300 ኪሎ ሜትር አካባቢ ትሄዳለች ብሎ ነው እንግዲህ መኪናው ላይ የጻፈልን። እስቲ እናያታለን ምን ያክል እንደምትሄድ። ጉዟችንን ጀመርን። ሃይዌይ ውስጥ ገብተናል። የቻይና ሃይዌይ በጣም ደስ የሚለው በጣም ኮምፎርታብል ነው መንገዱ። ከ100 እስከ 120 መንዳት ትችላላችሁ። ከፍጥነት በታች ከሆነም ደግሞ ትከተታላችሁ። ስለዚህ ፈጠን ብሎ መንዳት ነው። ይሄ የምታዩት ላይት እኔ ረጅም ጊዜ ምን እንደሆነ አይገባኝም ነበር። በማታ ስትነዱ ግን እንቅልፋችሁ እንዳይመጣ ዲስትራክት እንዲያደርግ ተብሎ ነው ይሄንን ያደረጉት። እንግዲህ ምን ያህል እንደሚጠቅም ብዙም እርግጠኛ አይደለሁም። እና ላይ ሃይዌይ ላይ ስትነዱ ከ70 እስከ 40 ኪሎ ሜትር አካባቢዎቹ ውስጥ ማቆሚያዎች አሉ። እንደዚህ ቆማችሁ ረፍት አድርጋችሁ ነዳጅ ቀድታችሁ ከፈለጋችሁ ኢቪ መኪና ከያዛችሁ ቻርጅ አድርጋችሁ እንዲሁም ሱፐር ማርኬቶች፣ ሽንት ቤት፣ የወንድ የሴት የህፃናት ሁሉ ነገር የተሟላ ነገር ታገኛላችሁ። ምግብ ቤቶችም አሉ። እኔ ቻርጀር ረስቼ ስለነበረ ኬብል ገዛሁኝ መኪና ውስጥ ቻርጅ ለማድረግ። ያ እየሄድን እዛው ላይ ነው የነጋብን። ያው ሌሊቱን እንሄዳለን ብያችሁ ነበረ። ዝናብም እየዘነበ ነበር። ያው ብዙ መንገዱ አስቸጋሪ አልነበረም። ነብሳቶች በጣም ከመስታወታችን ጋር እየተጋጩ የፊት መስታወቱን በጣም አቆሽሸውት ነበረ። የሚያምር ሞርኒንግ ነበረ። ሰንራይዝ ነበር። በጣም የሚያምር ነበረ። መጀመሪያ ላይ ስንጀምር በነዳጅ 1300 ትሄዳለች ብያችሁ ነበረ። ነገር ግን ወደ 900 አካባቢ ነው የሄደችው። ያን የሆነ ብዬ ማስበው ነገር ምንድነው ሃይዌይ ነው ሙሉ መንገዱን የነዳ ነው። በጣም በፍጥነት ነው እየነዳን የነበረው። ከዛ በተጨማሪ ደግሞ መንገዱን በሙሉ ኤሲ ስንጠቀም ነበር። ኤሲ ያላጠፋንም። ነዳጅ በሚያስፈልግበት ሰዓት ቆመን ነዳጅ ቀርተን ነበር። እንዲሁም የፊት መስታወታችን በጣም ስለቆሸሸ ውሃ ጨመርኩባት እዚህ ጋር እንደምታዩት። ስለዚህ 14 ሰዓትን መንገድ በ12 ሰዓት ወደ መዳረሻ ከተማችን ገባን። ሌሊቱን ስለነዳን ቀን ረፍት ማድረግ ስላለብን ወደ ረፍት ወደ ማድረግ ሄድኩኝ ማለት ነው። ይሄን ይመስላል በቻይና ላይ የ1400 ኪሎ ሜትር ጉዞ። አብራችሁን ስለነበራችሁ እናመሰግናለን። የእናንተው ታማኝ